እኔ አልወዳደርም። በቃ መወዳደር አልችልም። እኔ ለምን እንቁላሉን እኔ አስጠይቄያለሁ፣ በሃይማኖት ማስጠይቄያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። በዚህ ያክል እንዴት መተት ትፈራለህ? ጆኒ ላይ የፈጸመው ሐሰተኛ ውንጀላ ወይም ደግሞ ሐሰተኛ ሐሜት ካለምኔ ሊባል የሚችል አይደለም ወይ? አፉ እንድትሉን ነው። ያው ጨዋታ ነው። ኡስታዛችን እንግዲህ እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው ክብርና ምስጋና ለዓለማቱ ጌታ ለአላህ ሱብሓነሁ ወተዓላ ተገባን። ክብራትና ክብራን የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት አላህ ሰላምና ጥበቃ አይለያችሁ። ዛሬም እንግዲህ የተለያዩ ቪዲዮዎች ላይ ሪአክት የምናደርግ ይሆናል። እስከ ፍጻሜው ከኔ ጋር ቆይታ እንድታደርጉ ጋብዛለሁ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛለሁ ማለት ነው። ቀጥታ ወደ ያስኳቸው ቪዲዮዎች የማመራ ይሆናል። ሰሞነኛ እንግዲህ አነጋጋሪ ከሆኑ ቪዲዮዎች መካከል በተለይ በትናንትና ዕለት ሴዶ ማነጋገሩን ቀጥሏል ማለት ነው። በተለይ ውድድሩን አልወዳደርም ምክንያቱም በሲህር ምክንያት የሚል ቪዲዮ ተናግሯል። እንግዲህ ከውድድሩ መሰናበቱን ተናግሯል። ሌሎች ደግሞ ይህ ድራማ ነው አልተሰናበተም የሚሉ ቪዲዮዎችም እየሰሩ ይገኛሉ። ሌሎችም ደግሞ ከእምነቱ ጋር አያይዞም የተለያየ ነገር እየሰጡ ያለበት ሁኔታ ነው ያለው ማለት ነው። እስቲ ከሞላ ጎደል ቪዲዮችን እንመልከታቸው። ከዛ በፊት ግን አንድ ቪዲዮ ላስመልክታችሁ። ኡስታዝ ያሲን ኑሩ ከዚህ በፊት አንድ ወንድማችን እዚህ ውድድር ላይ ያለ ወንድማችን ማለት ነው ኡስታዝ ያሲን ኑሩን ብገጥም ደስ ይለኛል ብሎ ነበርና እስኪ እነሱን ቪዲዮ ተመልክተን ከዛ በኋላ ወደ ሰይዶ የምናመራ ይሆናል። ሽክራን ዘከለከ አላህ ይርዳ። አሚን። ከፍ በል ኢንሻአላህ። ያው እንግዲህ ባለፈው በነበሩ ቪዲዮዎች ላይ የኡስታዝ ወዳጆች አንዳንድ ነገሮች ሚስ አንደርስቶድ እንድታረጉ አድርገናል። ያው ጨዋታ ነበረ። ለኡስታዝ ካለን ቅርበት ውዴታ እሳቸው የተናገሩትን ነገር አጉልቶ ከማሳየት አንፃር የነበረ ነገር ነው። ግን አንዳንድ የሶሻል ሚዲያ ነገሮች ሚስ አንደርስታንዲንግ ይፈጥራሉ። ለዛም ደግሞ ለኡስታዝ ወዳጆች ለቀና ልብ ላላችሁ በሙሉ አፉ እንድትሉን ነው። ያው ጨዋታ ነው። ኡስታዛችን እንግዲህ ያው አጠገባችን አሉ። አላህ ይወዳቸው። እንግዲህ እና ኡስታዝ የምንተዋወቀው 2005 2006 እስር ቤት እኛ ዘያሪ ሆነን እሳቸው ተዘያሪ ሆነው ከውስጥ ሆነው እያበረታቱን እኛ ደግሞ ከውጭ ሆነን አብሽሩ እያለን ነው። እንግዲህ ተውቃችን የወሬ ሳይሆን ከድሮም ጀምሮ መሬት ላይ ሰፈር ያረፈ ነውና በዛ ልክ እንድትወስዱት ነው። አብሽር መርሐባ። ወደ ኢትዮጵያውያን እድሪስ ወንድሜ ያው ድሮ ጀምረን የምንተዋወቅ በእስልምናውም ላይ ከፊት አብረውን ከሚሰለፉ ታናናሽ ወንድሞቻችን ውስጥ አንዱ ነው። ትውቃችን የረጅም ጊዜ ነው። በተለያዩ እስላማዊ ፕሮግራሞች እስልምናን በሚደረግ የትኛውም እርምጃ ላይ አብሮን ያለ ወንድም ነው። አይ ቲንክ ባለፈው የተናገረው የመጀመሪያ ንግግር እዚህ መስጂድ ላይ ያደረግነውን ኹጥባ ተንተርሶ ነው። ስለ ስፖርት ስላወራው ያንን አያይዞ መቀለዱ እንደነበር ተረድቼዋለሁ ሲደርሰኝ። ከዛ በኋላ ግን ሁለተኛ ከአንድ እህታችን ጋር ያደረገው ኢንተርቪው ከአውዱ ወጥቶ ሌላ አይነት ትርጉም ይይዛል ይመስሏልና እንደምትረዱ ተስፋ አደርጋለሁ። በጣም የሚያከብረን ወንድማችን ነው፣ የምናከብረው ወንድማችን ነው። ዛሬው መስጂድ ድረስ መጥቷል ለእናንተ ይቅርታ ለማቅረብ። ይቅርታውን ተቀበሉት። እናንተም እሱን ላይ አስተያየት የሰጣችሁም ለኛ ካላችሁ ክብር ስለሆነ ለእናንተም ያለን ክብር ላቅ ያለ ነው። እሱንም ባለው መስመር ላይ አላህ ይርዳው፣ ውጤታማ ያድርገው፣ አገሩ የሚጠቅም አላህ ያድርገው። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ። ሽክራን ዘከለከ አላህ ይርዳ። አሚን። ከፍ በል ኢንሻአላህ። እንግዲህ ሙስሊምነት እንደዚህ ነው። ጥፋት ከታየ ጥፋትን ማረም እንዲሁም ደግሞ ምናልባት እንደዚህ አይነት የተለያዩ ትርጉም ተሰጥቷቸው የነበሩ ነገሮች አውዱን ስተው ሌላ ሐሳብ ሌላ ንግግር መስሎ ለሚታያቸው ሰዎች እርምት መስጠት፣ እርስ በርስም ሰዎች ባልተገባ መልኩ ሲቀያየሙ አፍ ማባባል ያለ ነገር ነው። እስልምና የሚያስተማረ ነገር ነውና እነዚህ ደግሞ በተለይ ለኢትዮጵያን ሙስሊም ማህበረሰብ ከፊት ሆነው ሲመሩ የምናውቃቸው በተለይ ኡስታዝ ያሲን ኑሩ ከድምጻችን ይሰማ ጊዜ ጀምሮ ከዛ በፊትም በዳዋ ስራዎቹ ከድምጻችን ይሰማ ጊዜ ደግሞ በትግሉ በደንብ የምናውቀው ኡስታዛችን ነው። እንዲሁም ደግሞ ኢድሪስም በተመሳሳይ መልኩ ገልጾታል። እሱም ከ2004 ጀምሮ ከውጭ ሆነው ሲታገሉ ከነበሩ ወንድሞቻችን ስቲል ነው እስከ ቅርብ ጊዜም መጅሊስ አካባቢም ላይ በደንብ ፓርቲሲፔት ሲያደርግ የነበረ ወንድማችን ነው። አሁን ላይ እንግዲህ በኤምኤምኤ ፋይት በሚባለው ውድድር ላይ እንግዲህ ተወዳዳሪ ነው። እዛ ላይ
ስለ ፕሮግራሙ ምናምን ቃለ መጠይቅ ሲደረግለት የተናገረው ንግግር ነበረ። ከማን ጋር ግጥሚያ ታደርጋለህ ተብሎ ኡስታዝ ያሲን ኑሩን ገልጾ ነበር። በነገራችን ላይ እንደው አብዛኛው 90% ማለት ይቻላል ያው ለቀልድ መሆኑ ያውቁታል ተመልካቾችም ሆነ ፕሮግራሙን የተከታተሉ ሁሉም ማለት ይቻላል። እና አንዳንድ ሰው ምናልባት ቀልድ የማይገባው ምናምን ወይ ሚዲያ ላይ እስከዚህ የሆነ ሰው ምናምን ነገር የምር መስሎት እንዴት ኡስታዝ ሊደበድብ ይችላል እስቲል በአካል ባገኘው እንዴት አለቀውም እንዴ ጭራሽ ኡስታዝ ጋር ይሄዳል እንዴ ብሎ የሚያስብም ሰው ይኖራልና ለአንድም ሰው ለሁለት ሰው ቢሆንም ቀልብ መስበር ትክክል አይደለምና ሚዲያ ላይ ወጣችሁ ኢድሪስ በተለይ አፍ ማለት ተገቢ ነው ቢያስባለው ይቅርታ መጠየቅ ተገቢ ነው ቢያስባለው የተወሰነም ሰው ቢሆን ቀልብ ሊሰብር የሚችል ንግግር ነበርና ሰዎች ስለማይረዱት ነው ያው ከዛ አንግል እንድትመለከተው ተመልክተውም አድርገዋለም ያው ኡስታዝም ተረድቶት ነው የመጀመሪያውን ቪዲዮ እንደም እሱም ፈታ ብሎ እንዳለፈውና ሁለተኛው ግን አውዱን ሲቀይሩ እንደተመለከተ አስተውሏልና ለዚህም ተገናኝታችሁም ደግሞ ለተመልካቹ ለህዝቡ እንዲህ ነበር ብሎ ማስረዳቱ ወላሂ ያው ከኢስላም ከሙስሊሙም ከአንድ ሙስሊም ግለሰብ የሚጠበቅ ነገር ነውና ጀዛኩሙላህ ኸይረን ለማለት ተወዳለሁ። ኢድሪስ መልካም እድል ለማለት ተወዳለሁ። ወደ ሰይዶና ምራስኪ ምንድን የተፈጠረ ነው የሚለውን አብረን እንመልከት። ይሄ መልእክት ለኢትዮጵያ ህዝብ ነው። እኔ ውድድሩ የቀረው 4 ቀን ነው፣ ግን እኔ አልወዳደርም። በቃ መወዳደር አልችልም እኔ ለምን እንቁላሉን እኔ አስጠይቂያለሁ፣ በሃይማኖት ማስጠይቂያለሁ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ስለዚህ ኢትዮጵያ ትኬት የገዛችሁ ለውድድሩን ስፖንሰር ያደረጋችሁ ምናምን እኔ አልጫወትም ማለት ነው። ድግም ሰርቶ ነው። ከዚህ በፊትም ንቃተ ህሊናን በእንቁላሉ ከመታው በኋላ ነው በቃ ልጁ ከዛ በኋላ የጀዘበው ማለት ነው። ስለዚህ እኔ ውድድር አልወዳደርም። ትኬት የገዛችሁም ሰዎች በቃ ወይም ሌላ ተደባዳቢ ከውጭ አምጡልኝ፣ ሐሙስ ሌላ ከመጣችሁልኝ እገባለሁ። ግን ከዚህ ሰውዬ ከመተታም ሰውዬ ጋር አልገባም። በቃ ከዚህ ከበቀሉ ጋር አልገባም። ይኸው ቲሸርታችሁን ውሰዱ፣ አልፈልግም። ያስ ውሰዱ። እስኪ ከዚህ ቪዲዮ በኋላ የህግ አካላትም እንዲሁም ደግሞ ሌሎች ሚዲያ ላይ አክቲቭ የሆኑ ሰዎችም ወይንም አክቲቪስቶች ወይንም ሚዲያ ላይ የሆኑ አጀንዳዎች በተፈጠሩ ቁጥር ሐሳብ የሚሰጡ ግለሰቦች ምን አሉ የሚለውን እንመልከት። መጀመሪያ ግን አንዲት ጠበቃ የተናገረችው አለ ሰብለ የምትባል ጠበቃ፣ እስኪ እሷን እንስማ። ሲህር ነው፣ ድግም ተሰርቶበታል፣ መተት ተሰርቶበታል ተብያለሁ። በእንደዚህ አይነት ነገር ደግሞ እኔ አልጫወትም። ሴዶን የሚያሳስር ወንጀል ፈጽሟል። እንዴት ቆያችሁ? ጠበቃ ሰብለ አሰፋ ነኝ። መረጃ ለብዙዎች እንዲደርስ ፕሊስ ኮፒ ሊንክ ሪፖስት አድርጉልኝ። ሰብለ አሰፋ ኦፊሻል በሚል ዩቲዩብ ቻናል የበለጠ የተብራራና በተለያየ ፎርማት እያቀረብኩት ያለውን ህግ ነክ መረጃ ማግኘት መጠቀም ትችላላችሁ። ሰብስክራይብ እያደረጋችሁ እንግዲህ የተለያየ ሰው ሜንሽን አድርጎኛል። ሴዶን በተመለከተ ሪአክሽን የሰራችሁም ልጆች አላችሁ። ይሄ ነገር ከህግ አንጻር እንዴት ይታያል? ጆኒ ላይ የፈጸመው ሐሰተኛ ውንጀላ ወይም ደግሞ ሐሰተኛ ሐሜት ካለምኔ ሊባል የሚችል አይደለም ወይ? ትኬት የቆረጡት ሰዎች ምን ይሆናሉ የሚል ጥያቄ አንስታችሁልኛል። እንግዲህ በኢፌዴሪ የወንጀል ህግ በተለይ በአንቀጽ 613 መሰረት ሴዶ ስለ ጆኒ የተናገረው ነገር ሐሰተኛ ከሆነ ይሄ የሚለው የድግምት መተት የሚለው ነገር እውነት መሆኑን ካላስረዳ ሐሰተኛ ሐሜት የሚባል ወንጀል ተደርጎ በኢፌዴሪ ወንጀል ህግ ስለሚወሰድ በተለይ ደግሞ ሐሰት የሆነውን መረጃ ሆን ብሎ ጆኒ ላይ የጆኒ መልካም ስም ላይ ክብር ላይ ጉዳት ለማድረስ ነው የፈጸሙ የሚባል ቢሆን ወይም ደግሞ ይሄ ከፍተኛ የመልካም ስም ጉዳት ሰዎች ለጆኒ ያላቸውን አመለካከት ክብር እንዲያጡ በማህበረሰቡ ዘንድ ያለውን ስም የገነባውን ስም እንዲያሳጣ ያደርጋል ተብሎ የሚረጋገጥ ቢሆን ሴዶ የሚለው ነገር ሐሰት ከሆነ በዚሁ በገለጽኩላችሁ አንቀጽ መሰረት በጆኒ ቅሬታ አቅራቢነት ጉዳዩ በወንጀል ሊመረመርና ሴዶን እስከ 1 ዓመት በሚደርስ ቀላል እስራት ሊያስቀጣው የሚችል ይሆናል ማለት ነው። ስለሆነም ይሄ ነገር ወንጀል ነው አይደለም የሚለውን የሚወስነው ይሄ ሐሜት መተት ድግምት የሚለው ነገር ሐሰት ነው አይደለም በሚለው ላይ ነው። ትኬት የገዙ ሰዎች ምን ይሆናሉ ስለሚለው እንግዲህ ይታወቃል። የኢቲኤፍሲ 2 ዝግጅት አሁን ጥቂት ቀናት በቀሩት ሰዓት ነው ሴዶ ይህንን እያለ ሰዎችን እያስደነገጠ ያለው። ይሄ ነገር እውነት ነው ወይስ ማስታወቂያ ነው የሚለው ራሱ ብዙ አነጋጋሪ ሆኗል። እውነት የሚሆን ግን ከሆነ እንግዲህ ትኬት የቆረጡ ሰዎች የፕሮግራሙን አዘጋጆች በቀጥታ ተጠያቂ የሚያደርጉ ይሆናል። የፕሮግራም አዘጋጆች ደግሞ እንግዲህ ሴዶ በገባው ውል መሰረት ባለመፈጸሙ በውል ጥሰቱ ምክንያት
ለዝግጅቱ ያወጡትን ለትኬት ለቆረጡ ሰዎች የሚመልሱትን እንዲሁ ለተወዳዳሪዎቹ የገቡትን ግዴታ በተመለከተ ጉዳት ካሳ ብለው ከሴዶ ለመቀበል ፍትሐ ብሔራዊም ክስ የሚያቀርቡበት ይሆናል ማለት ነው። መሰል ጠቃሚ መረጃዎች ልታገኙ ይህንን አካውንቴን ይከታተሉ። አመሰግናለሁ። አረ እነዚህ ሰዎች እኔ 100% ማለት ይቻላል ሁሉም ነገር ፕሮሞሽን ነው ብዬ ነው የምወስደው። ነገር ግን እስኪ አንድ እውነት እንነጋገር። በሲህር ወይንም በመተት ላይ የተሰማሩ ግለሰቦች እውነት እንነጋገር ከተባለ ይሄ ግለሰብ ወይንም እቺ ግለሰብ መተት ሰርታብኛለች ወይንም መተት ሰርቶብኛል፣ ሲህር ሰርቶብኛል ብለን ብንወቅስ እንኳን ምንም አይነት የሆነ ተጨባጭ መረጃ የማግኘት እድላችን በጣም ፐርሰንቱ የወረደ ነው። ምክንያቱም መንፈሳዊ የሆነ ኬዝ ነው የሚደረገው ማለት መንፈሳዊ ስላችሁ ይሄ በጥንቁልና ውስጥ ያለው ኬዝ ማለት ነው። እነዛን ደግሞ መረጃ የማግኘት እድላችን ጠባብ ነው፣ በጣም ጠባብ ነው። ለዛም ነው እንደዚህ አይነት ህመሞች መፍትሄዎቻቸው በጣም በቃ ለእምነት ቅርብ የሆኑ ሰዎች እነሱ ናቸው ከአላህ በታች ሰበቡን አድርሰው ህመሙን እንዲድን የሚያደርጉት ማለት ነው። ዋናው መፍትሄ ሰጪ አላህ ሱብሓነሁ ወተዓላ ነው። ከዛ በኋላ ደግሞ በሃይማኖት አባቶች ለምሳሌ በእስልምና በሩቅ አማካኝነት በተለያየ እንትን መንገድ ያ ነገር መፍትሄ ይሰጠዋል እና ያን ነገር መፍትሄ ለመስጠት በጣም ትግል ሊጠይቅ ይችላል እና እስከዛ እስከሚገኝ ድረስ አይ ውሸት ነው ምናምን ተብሎ የመንግስት አካላት ወይ የፍትህ አካላት ምናምን ነገር ጀለስን ወይንም ሲሄዱን 1 ዓመት ሊያሳስሩት ይችላሉ። ህጉ የሚለው እንደዛ ነው እና እኔ ግን እንደዚህ አይነት ነገር ላይ እንደው ለማስታወቂያ ለፕሮሞሽን ተብሎ ራሱ ደፍሮ እንደዚህ አይነት መንገዶችን መጠቀም እንደው እርስ በርስ አዘጋጁ አካል ሴዶም ጆኒም ተነጋግሮ ሊሆን ይችላል። ነገር ግን የመንግስት አካላቶች ዝም ይሉታል። እንደዚህ አይነት ኬዞች ለቀል ተብሎ እንኳን ወንጀል መስራት ያው ያስከስሳል አይደለ? አለማወቅ ከተጠያቂነት አያድንም ምናምን እንደሚባለው እንደዚህ አይነት ነገሮችም በጣም ሴንሲቲቭ ነገሮች ናቸውና ለምን እንደዚህ አይነት ፕሮሞሽን ሰራችሁ? እኔ ፕሮሞሽን እንደሆነ እረዳለሁ፣ ሌላው አላውቅም። እኔ ፕሮሞሽን ነው ብዬ ነው የምወስደው። ምክንያቱም ከዚህ በፊትም አልወዳደርም እኔ ከሀገር ወጥቻለሁ ብዙ አልወዳደርም ያለባቸውና ከዛ በኋላ ውድድሩ እንደቀጠለ የሚያስመለክቱ ብዙ ማስታወቂያዎችን ተመልክተናልና በእርግጠኝነት ነገ አሁን ሌላ አይነት ተመልሻለሁ ሲል አልተደረገም አረጋግጫለሁ ብሎ ሊመጣም ይችላል። ግን ማለት ነው በጣም ድፍረት ነው ብዬ ነው ማስበውና እኔ ቢሆን ብዬ የምመኘው እነዚህ ሲህር መተተኛ አካላቶች ግን አላህ ያጥፋቸው፣ ከሀገራችን ብቻ ሳይሆን ከዓለም ላይ አላህ ያጥፋቸው ነው የምለው። ሌላ ደግሞ እንደዚህ አይነት ይሄንን ኢሹ ደግሞ ወደ ሃይማኖታዊ ኬዝ የወሰዱትም አሉ። እስኪ እንመልከተው። እምነት ያለ ሰው ወላሂ አንድ አላህ ምድርና ሰማይን የፈጠረ እያልክ በየቀኑ እምትምል ሰውዬ በዚህን ያክል እንዴት መተት ትፈራለህ? እንኳን ሴዶ አይደለም ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ድግምትና ሲህር ተሞክሮባቸዋል። ለምን በዚህ ልጅ ጉዳይ በሃይማኖቱ እንዲጠራጠር ሃይማኖቱ ላይ እንዲሳቀቅ ለማድረግ እንደተፈለገ አልገባኝም። ሁላችንም ፈጣሪያችንን አማኝነን፣ ነገር ግን ፈጣሪያችንን አማኝነን ብለን ዘለን እሳት ውስጥ አንገባም። ሁላችንም ራሳችንን የመጠበቅ ኃላፊነት ተሰጥቶናል። ይሄ ልጅም በቃ አልተመቸኝም፣ ሲህር ነው ድግምት ነው የሆነ ነገር ተሰርቷል ብሎ አቀረበ። ይታወቃል እኮ ይሄን ለምን ሊያቀርበው እንደፈለገ የሚዲያውን አቴንሽን ለመያዝ እንደፈለገ ይታወቃል። ያውም አንተ ትልቅ ፎሎወር ያለቀ ሰው የሚከተል ሰው አይደለም። ማንም ተራ ሰው ይሄንን ነገር ለምን ሊል እንደተፈለገ ያውቀዋል። ነገር ግን ሆን ተብሎ አፉን ምላሱን ጠብቆ ይሄን ልጅ በሃይማኖቱ ጉዳይ ተች ለማድረግ ለምን ወደ ሃይማኖት ማስታከክ እንደተፈለገ አሁንም እየገባኝ አይደለም። ስፖርትና ሃይማኖቱ ሁለት የተለያዩ አካላቶች ናቸው። ስፖርቱን ከሃይማኖቱ ጋር ባንቀላቀላቸው አስተያየታችንን ከሃይማኖት ውጭ ወተን እሱን ሃይማኖት አልባ በሃይማኖቱ እንዲጨነቅ በሃይማኖቱ እንዲሳቀቅ በደንብ ጎበዝ ጠንካራ ሃይማኖት ያለው ሰው ነው። ሁላችንም ጥፋት እንዳለብን እሱ ጋም ጥፋት አለው፣ አንተ ጋም ጥፋት አለን። ራሳችንን ከጥፋተኝነት ነፃ አድርገን ሰውን የበታች ለማድረግ የምንሄድበት አግባብ ይሄ ልክ አይደለም እና የሰራ ሰው ያሸንፍ። እንደዚህ አይነት ሀሳቦችን እናውጣ ከጭንቅላታችን፣ ከሃይማኖቱ ወጥተን ሀሳቦቻችንን ብንሰጥ የተሻለ ነው ብዬ አምናለሁ። እኔም ይሄ ግለሰብ የተናገረው ማለት ሰይዶ ላይ ለምን እምነትህ እነዚህ ለእምነቴ ላይ ጥብቅ ነኝ ምናምን ብሎ እያሰበ
እንዴት እንደዚህ ድግምት ይፈራል ብሎ የተናገረው ግለሰብ ወላሂ በጣም ነው ያስደበረኝ። እንዴ ማለት ባለፈውም ጆኒም ልክ እንደዚሁ ተመሳሳይ ጥያቄ ማስታወቂያ እንደዚህ ትሰራለህ ከዛ በኋላ ከእምነቱ ጋር ያይዞ ዲንህ ወይንም እምነትህ እንደዚህ አይነት ነገር ይከለክል አንተ ግን እንደዚህ አይነት ነገር ትሰራለህ ምናምን ብሎ ሊያቀሳስር ሞከረ። እሱና እምነቱ ጋር ያለውን ሪሌሽን ማለት ነው። እንደተባለውም ስፖርት ከእምነት ነፃ ነው መሆን ያለበት። ከእምነት ስላችሁ የሆነ ነገር ትግል ለምሳሌ አሁን ሴዶን መደገፍ ካለብን በሃይማኖቱ ሳይሆን በችሎታው ነው መደገፍ ያለብን፣ በተነሳሽነቱ ነው መደገፍ ያለብን። እኔ ሙስሊም ስለሆንኩኝ አይደለም ሴዶን መደገፍ ያለብኝ። ባለው ጥንካሬ እስከ ዛሬ የመጣበት መንገድ ምን አይነት መንገድ ነው፣ እውነት ለስፖርቱ ያደረገው አስተዋጽኦ ምንድነው የሚለው ነገር ከግምት ከማስገባት አንጻር እንጂ የተሻለ ማነው ጆኒ የተሻለ አመጣጥ ከመጣን ጆኒ ነው ልደገፍ የምችለው። ነገር ግን አንዳንዶች በተናገረው ቃል መነሻ በማድረግ ከእምነት ጋር እያያዛችሁ ምናምን ነገር ሰውን ጆኒን ክርስቲያኑ ማህበረሰብ ጆኒ ማነው ሴዶን ደግሞ ሙስሊሙ ማህበረሰብ እንዲደግፉ የምታደርጉት ነገር ስፖርቱን ሊያሳድጉ የፈለጉ አካላቶችን በድጋሚ እነሱን ነጥብ ማስጣት ነው። እነጌታቸው ዋናው አላማቸው ስፖርቱን ማሳደግ ነው። ከጅምሩ መጀመሪያም ዙር ላይ ሁለተኛ ዙር ላይም አነሳሳቸው ሲናገሩ ይህንን ውድድር በጣም የተሻለ ለማድረግ ሀገራችን ላይ ወጣቱ ማህበረሰብ ከነበረበት ድብርት ከነበረበት የስራ ማጣት እጦት በእንደዚህ አይነት ስፖርታዊ የሆኑ ውድድሮች ራሱን ጤንነቱን እየጠበቀ ለስራ ያለውን ፍላጎት ማነሳሻ ከሚል አንጻር ነው ሰው ትኩረት እያደረገ እውነት ለመናገር በጣም ስኬታማ ናቸው ብዬ አስባለሁ። በዚህ ሁለት ዙሮች ውስጥ ማለት ነው። እየቀጠለ ሲሄድ ደግሞ ወጣቱ እንደዚህ አይነት ነገር ላይ እየተሳተፈ ጤናውን እየጠበቀ ስራዎችን በደንብ እየሰራ ምናምን ነገር ራሱን መለወጥ ይችላል፣ ቤተሰቡን መለወጥ ይችላል። እንደ ቀላል ነገር መመልከት የለብንም እና ትኩረት ልንሰጠው የሚገባ ጉዳይ ነው። ሁሉንም ነገር ወደ ሃይማኖት መለወጥ ተገቢው አይደለም። ማስታወቂያ ነው እየሰሩ ያሉት። ማስታወቂያ እየሰሩ እንደሆነ እያወቃችሁ ደግሞ ባለፈው ጆኒ ወደ ሃይማኖት ለምን ወሰዳችሁት? እኔ ሌላ ነገር እኔ ጀስት ከሃይማኖት ጋር ለማያያዝ አልነበረም የጠየቁት። እንደዚህ መስሏችሁ የነበራችሁ ሰዎች ግን ይቅርታ ብሎ ጠይቋል። አንተ ደግሞ ከዛ በኋላ መተህ ይህንን ኢሹ ወደ ሃይማኖታዊ መለወጥህ ትክክል አይደለም። አንተ የምትታወቀው እንደዚህ ማለት መጥፎ ማህበረሰቡን የሚጎዱ ስራዎች ሲሰሩ ምናምን ነገር ይሄ ለማህበረሰብ ጥሩ አይደለም ምናምን ብለህ ስትተች ወይንም ስትናገር ነው የምናውቀህ። አሁን ግን ሃይማኖታዊ ኢሹ አንስተህ አጀንዳ ለመፍጠር ፈለግ። ትክክል አይደለህምና ወገናችን ታረም ለማለት እወዳለሁ። የዛሬ ፕሮግራማችን ይሄንን ይመስል ነበረ። በቀጣይ በሌሎች ቪዲዮዎች የምመለስ ይሆናል። ቪዲዮን ላይክ አድርጉ። በተጨማሪም ሰብስክራይብ በማድረግ ቤተሰብ ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።